አንድ እውነት ልንገራችሁ፣ አብዛኛው ሰው ጠንክሮ ስለማይሰራ አይደለም ድሃ የሚሆነው። ልዩነቱ የገንዘብ ህግን ማወቅ። ዛሬ ትምህርት ቤት ውስጥ ያልተማርነውን፣ ወላጆቻችን ያልነገሩንና ባንኮች እንድናውቅ የማይፈልጉትን የገንዘብ እውነተኛ ምስጢር እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ካያችሁ ከዛሬ ጀምሮ ስለ ገንዘብ ያላችሁ እይታ ይቀየራል። እስከ መጨረሻው ተከታተሉ። አብዛኛው ሰው ለምን ድሃ ሆኖ ይቀራል? በቀላል ነገር እንጀምር። አብዛኛው ሰው ገንዘብ ለማግኘት በጣም ጠንክሮ መስራት ብቻ በቂ እንደሆነ ያስባል። ብዙ ሰዓታት፣ ብዙ ጥረት፣ ብዙ ጭንቀት። ነገር ግን ገንዘብ በትክክል የሚሰራው በዚህ መንገድ አይደለም። ጠንክሮ መስራት ብቻ ሰውን ሀብታም የሚያደርግ ቢሆን ኖሮ የግንባታ ሰራተኞችና የጽዳት ሰራተኞች የዓለማችን ቁንጮ ሀብታሞች በሆኑ ነበር። ገንዘብ በገሃዱ ዓለም እንዴት እንደሚሰራ እና ለምን የተወሰኑ ሰዎች ብቻ ሀብታም ሲሆኑ ሌሎች ደግሞ ለዓመታት አንድ ቦታ ብቻ ተቀምጠው እንደቀሩ በዝርዝር እንመለከታለን። ትልቁ የገንዘብ ችግር የገንዘብ እጥረት አይደለም፣ ይልቁንም የገንዘብ ግንዛቤ ወይም የፋይናንሻል ሊትረሲ እጦት ነው። አብዛኛው ሰው የሚያውቀው አንድ የገንዘብ ማግኛ መንገድ ብቻ ነው። መስራት፣ ክፍያ መቀበል፣ ወጪ ማውጣት፣ ድጋሚ መስራት። ይህ አክቲቭ ኢንካም ወይም በጉልበት ወይም በሰዓት የሚገኝ ገቢ ይባላል። እዚህ ጋር ነው ትልቁ ችግር ያለው። ያላችሁ ጊዜ ውስን ነው። በቀን ውስጥ 24 ሰዓት ብቻ ነው ያላችሁ። ስለዚህ ገቢያችሁን በሰዓታችሁ ልክ የተገደበ ወይም ሊሚትድ ይሆናል ማለት ነው። ብዙ ሰዎች ጠንክረው እየሰሩም ለምን እድገት እንደሌላቸው የሚሰማቸው ለዚህ ነው። ጊዜያቸውን በገንዘብ እየቀየሩ ስለሆነ ነው። ጊዜ ደግሞ ያለን በጣም ውድና የማይተካ ሀብት ነው። ገንዘብን የምናይበት 3 ደረጃዎች አሉ። በቀላሉ ላስረዳችሁ። የሰራተኛ አስተሳሰብ ወይም ኤምፕሎይ ቲንኪንግ የምንለው የመጀመሪያው ደረጃ ነው። ጊዜን በገንዘብ መለወጥ። ትሰራላችሁ፣ ትለፋላችሁ፣ ትከፈላላችሁ። ስራ ካቆማችሁ ገቢውም አብሮ ይቆማል። ሁለተኛው ደረጃ ደግሞ የግል ስራ አስተሳሰብ ወይም ሰልፍ ኤምፕሎይድ ቲንኪንግ የምንለው ነው። አሁንም ጊዜን በገንዘብ ትለውጣላችሁ፣ ነገር ግን ስራውን የምትቆጣጠሩት እናንተ ናችሁ። ፍሪላንሰሮች፣ ነጋዴዎች፣ አነስተኛ የንግድ ባለቤቶች ባለቤት ትሆናላችሁ። ይህ ከደረጃ 1 ይሻላል፣ ግን አሁንም ገደብ አለው። ሶስተኛው ደረጃ የባለ ሀብት ወይም የቢዝነስ አስተሳሰብ ኢንቨስተር ቢዝነስ ቲንኪንግ የምንለው ነው። እዚህ ጋር ገንዘብ ያለ እናንተ ቀጥተኛ ተሳትፎ መስራት ይጀምራል። የገነባችሁት ሲስተም ወይም ኢንቨስት የምታደርጉበት ገንዘብ ሌላ ገንዘብ ይወልዳል። እውነተኛ ሀብት የሚጀምረው እዚህ ደረጃ ላይ ነው። አብዛኛው ሰው ከደረጃ 1 አይወጣም፣ ሰነፍ ስለሆኑ ሳይሆን ደረጃ 2 እና ደረጃ 3 እንዳሉ ማንም ስላላስተማራቸው ነው። ሌላኛው ፖይንት ሰዎች ለምን ድሃ ሆነው ይቀራሉ? ሰዎች በአንድ ቦታ ብቻ ረግጠው እንዲቆዩ የሚያደርጋቸው 3 ዋና ዋና ምክንያቶች አሉ። አንደኛውና ዋነኛው ምክንያት ገቢ ሲጨምር ወጪን አብሮ መጨመር ነው። ሰዎች ገቢያቸው ሲጨምር የሚያስቡት ስለ ኢንቨስትመንት ሳይሆን ስለ አኗኗር ዘይቤ ለውጥ ነው። ሁለተኛው ችግር ደግሞ የገንዘብ ሲስተም አለመኖር ነው። ገንዘባቸውን አይከታተሉም፣ በጀት የላቸውም፣ ወይ ደግሞ መልሰው ኢንቨስት አያደርጉም። ገንዘብ ይገባል፣ ገንዘብ ይወጣል። በየት በኩል ማኔጅ እንደሚያደርጉት አያውቁ። ሶስተኛ በስሜት መመራት ነው። ውድ ስልኮችን፣ ውድ ልብሶችና ሌሎች ቁሳቁሶችን የሚገዙት ለስትራቴጂ ሳይሆን ለስሜት ወይም ለሰዎች ለመታየት ነው። ለዚህ ነው ጥሩ ደሞዝ ያላችሁ ሰዎች እንኳን ሁልጊዜ በገንዘብ የሚጨነቁት። ገንዘብ የሚያድገው 3 ነገሮችን ስታደርጉ ብቻ ነው። አንደኛው ማግኘት ነው ወይም እርን የምንለው ነው። ሁለተኛ መቆጠብ ወይም ሴቭ የምታደርጉ ከሆነ ነው። ሶስተኛ ደግሞ መልሶ ኢንቨስት ማድረግ ወይም ሪኢንቨስት የምታደርጉ ሰዎች ከሆናችሁ ብቻ ነው። አብዛኛው ሰው ግን ማግኘት ላይ ብቻ ይቆማል። አንድ ምሳሌ ልስጣችሁ። አንድ ሰው በቀን 10 ብር አግኝቶ ከዛ ላይ የተወሰነውን ዘውትር ቢቆጥብ በሂደት ያ ቁጠባ ካፒታል ይሆናል። ካፒታል ደግሞ እድሎችን ይፈጥራል። እድሎች ደግሞ ተጨማሪ ገቢዎች ያመጣሉ። ሀብት የሚገነባው እንደዚህ ሲሆን ነው፣ በድንገት ሳይሆን በሂደትና በዲሲፕሊን ሲሆን ነው። ሌላኛው ጉዳይ ብዙ ሰዎች መስማት የማይፈልጉት አንድ እውነት አለ። ሀብት ለመገንባት የግድ ትልቅ ገቢ ያስፈልጋችሁ። የሚያስፈልጋችሁ በትንሽ ገንዘብ ላይ ያላችሁ ዲሲፕሊን ነው። ምክንያቱም 10 ብርን ማስተዳደር ካልቻላችሁ 1000 ብርን ማስተዳደር ወይም ማኔጅ ማድረግ አትችሉም። 1000 ብርን ካልቻላችሁ ደግሞ 10000 ብርን ፈጽሞ ልታስተዳድሩት አትችሉም። ገንዘብ የሰውን ማንነት አይቀይርም፣ የነበረውን ማንነት አጉልቶ ያሳያል እንጂ። ስለዚህ እዚህ ላይ ፎከስ ማድረግ ያስፈልጋል። ይህንን ጥያቄ ለእናንተ ልተውላችሁ። ለመኖር ብቻ ነው እየሰራችሁ ያላችሁት ወይስ በጊዜ ሂደት እያደገ የሚሄድ ነገር እየገነባችሁ ነው? በእነዚህ 2 መልሶች መካከል ያለው ልዩነት በአንድ ቦታ መርገጥ ወይም የገንዘብ ነፃነትን ማግኘት ወይም ፋይናንሻል ፍሪደምን ማግኘት ነው። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁ።